ኔፊሊሞች እነማን ናቸው በሚለው ዙሪያ በባለፈው ክፍል የተለያዩ ግኝቶችንና እይታዎችን ለማየት ሞክረናል። በዚህ ክፍል የኔፊሊሞችን አርኪኦሎጂያዊ አሻራዎች በዓለም ዙሪያ ካሉ ሌሎች ባህሎች ጋር ያላቸውን ተመሳሳይነትና በመጽሐፍ ቅዱስ ውስጥ የተጠቀሱትን የተወሰኑ ዝርያዎችን በዝርዝር እንመለከታለን። መጽሐፍ ቅዱስ ስለ ግዙፋን ሲናገር ዝም ብሎ በአየር ላይ ያለ ተረት ሳይሆን በምድር ላይ አሻራ ጥለው ያለፉ ፍጥረታትን ያካትታል። በዓለም ዙሪያ የሚገኙ ግዙፍ የድንጋይ ግንቦች ወይም ሜጋሊቲክ ስትራክቸርስ ለብዙዎች የኔፊሊሞች እጅ አለበት የሚል ጥርጣሬን ያጭራሉ። አንደኛ፣ ባልቤክ በሊባኖስ የሚገኘው ይህ ጥንታዊ ስፍራ እያንዳንዳቸው እስከ 800 ቶን የሚመዝኑ ግዙፍ ድንጋዮች ተደራርበውበታል። የዘመናዊ ቴክኖሎጂ እንኳ እነዚህን ድንጋዮች አንስቶ ለመደርደር ይቸገራል። ብዙዎች እነዚህ የግዙፋን ሥራ ናቸው ብለው ያምናሉ። ሁለተኛ፣ የግዙፍ አጽሞች ግኝት በ19ኛው እና በ20ኛው ክፍለ ዘመን መጀመሪያ ላይ በተለያዩ የዓለም ክፍሎች በተለይም በአሜሪካና በመካከለኛው ምስራቅ ከ3 እስከ 4 ሜትር የሚረዝሙ የሰዎች አጽሞች ስለመገኘታቸው በርካታ የጋዜጣ ዘገባዎች ነበሩ። ምንም እንኳን ብዙዎቹ ግኝቶች በሳይንሳዊ ተቋማት ተደብቀዋል የሚል ክስ ቢኖርም የታሪክ መዛግብት ግን ግዙፋን በምድር ላይ እንደነበሩ በስፋት ይመሰክራሉ። የኔፊሊሞች ዝርያዎች በመጽሐፍ ቅዱስ ከጥፋት ውሃ በኋላ የእስራኤል ልጆች ተስፋይቱን ምድር ለመውረስ ሲሄዱ የገጠሟቸው ተግዳሮቶች ተራ ሰዎች ሳይሆኑ የኔፊሊም ዝርያዎች ነበሩ። መጽሐፍ ቅዱስ እነዚህን በስም ይለያቸዋል። አንደኛ፣ አናቃውያን። እነዚህ የአናቅ ልጆች ተብለው የሚጠሩ ሲሆን እጅግ ረጅምና ኃያላን ነበሩ። ሰላዮቹ እኛ በፊታቸው እንዳንበጣ ነበርን ያሉት ስለ እነዚህ ፍጥረታት ነው። ሁለተኛ፣ ሬፋውያን። ትርጉሙ የሞቱት ወይም ጠላቶች ማለት ነው። እነዚህም በከነዓንና በዮርዳኖስ ማዶ ይኖሩ የነበሩ ግዙፋን ናቸው። ሶስተኛ፣ ኤማውያን። አስፈሪዎቹ ማለት ነው። በሞዓብ ምድር ይኖሩ የነበሩ ግዙፋን ሲሆኑ በቁመታቸው ከአናቃውያን ጋር ይመሳሰሉ ነበር። አራተኛ፣ ዘምዙማውያን። በአሞናውያን ምድር ይኖሩ የነበሩ ድምፃቸው እንደ ነጎድጓድ የሚሰማ ግዙፋን ተብለው ተገልጸዋል። እነዚህ ሁሉ የሚያሳዩት የኔፊሊም ደም ወይም ዘረመን ወይም ዲኤንኤ ከጥፋቱ ውሃ በኋላ በምድር ላይ ተሰራጭቶ እንደነበር ነው። ዳዊትና ኃያላኑ የገጠሟቸው ፍልስጤማውያን እንደ ጎልያድና ወንድሞቹ የዚሁ ዞር የመጨረሻ ተረፍራፊዎች እንደሆኑ ይታመናል። ዓለም አቀፋዊ የግማሽ አምላክ አፈታሪክ ወይም ኮምፓራቲቭ ሚቶሎጂ። መጽሐፍ ቅዱስ ስለ ኔፊሊሞች የሚናገረው ታሪክ በሌሎች የዓለም ስልጣኔዎች ውስጥም በተመሳሳይ መልኩ ይገኛል። ይህ የሚያሳየው ታሪኩ ዓለም አቀፋዊ መሠረት እንዳለው ነው። ግሪክ ሚቶሎጂ። ግሪኮች ስለ ቲታኖች ይናገራሉ። እነዚህ ከሰማይ አምላክ ወይም ዩራነስና ከምድር ጋአ የተወለዱ ግዙፋን ናቸው። በኋላም ኦሎምፒያንስ ከተባሉት አማልክት ጋር ጦርነት ገጥመዋል። ይህ ከመጽሐፍ ቅዱሱ የእግዚአብሔር ልጆችና የሰዎች ልጆች ጋር ታሪክ ጋር ፍጹም ተመሳሳይነት አለው። ሱማሪያውያን። ጥንታዊው የሱማሪያን ታሪክ ስለ አኑናኪ ይተርካል። እነዚህ ከሰማይ ወደ ምድር የወረዱና ሰዎችን የፈጠሩ ወይም የሰዎችን ዘር የቀየሩ አማልክት ናቸው ይላቸዋል። በሀገራችን ድርሳናትም ስለ ደቂቅ ሴት እና ደቂቅ ቃየን መቀላቀል እንዲሁም በሄኖክ መጽሐፍ ላይ የተገለጸው የመላእክት ውድቀት እጅግ ሰፊ ቦታ አለው። የኔፊሊሞችና የዘመናዊ ዓለም ትርጓሜ በዲኤንኤና በሳይንስ። በአሁኑ ዘመን አንዳንድ ተመራማሪዎች የኔፊሊሞችን ታሪክ ከሳይንሳዊ እይታ ጋር ለማያያዝ ይሞክራሉ። የእግዚአብሔር ልጆች የተባሉት መላእክት የሰውን ዘረመል በመቀየር አዲስ ፍጥረት ለመፍጠር ሞክረዋል የሚል መላምት ያቀርባሉ። ለምን እንደዚህ ያደረጉ የሚለው ጥያቄ ሲመለስ ሰይጣን መሲሁ ክርስቶስ ከሰው ዘር እንደሚወለድ ስላወቀ የሰውን ዘር በሙሉ በኔፊሊም ደም በመበከል ንጹሕ የሰው ዘር እንዳይኖር ለማድረግ የተነሰሰው ሴራ ነው ይባላል። ኖህ በትውልዱ ፍጹም ነበረ ሲባል ሃይማኖተኛ ብቻ ሳይሆን ዘሩ ወይም ዲኤንኤው ያልተበከለ ንጹሕ ሰው ነበር የሚል ትርጉም ይሰጠዋል።
የኔፊሊሞች መንፈሳዊ እድገትና ትምህርት። ኔፊሊሞች በኃይላቸውና በቁመታቸው የታወቁ ቢሆንም ሕይወታቸው ግን በክፋት የተሞላ ነበር። መጽሐፍ ቅዱስ ክፋት በምድር ላይ በዛ የሚለው ከእነዚህ ፍጥረታት መበራከት ጋር ተያይዞ ነው። እነርሱ የእግዚአብሔርን ሕግ የጣሱ፣ የተፈጥሮን ወሰን ያለፉና የሰው ልጅን ስቃይ ያበረቱ ነበሩ። የእነርሱ ታሪክ ለእኛ የሚሰጠን ትልቁ ትምህርት ከእግዚአብሔር ፈቃድ ውጭ የሚገኝ ማንኛውም ኃይል ወይም ስልጣን ውድቀትንና ጥፋትን እንደሚያመጣ ያስረዳል። ግዙፋኑ በጉልበታቸው ሊድኑ አልቻሉም። በጥፋት ውሃ ተጠራርገው ጠፍተዋል። ኔፊሊሞች እነማን ናቸው ለሚለው ጥያቄ መጽሐፍ ቅዱስ ሰፊና ምስጢራዊ ምላሽ ይሰጠናል። እነርሱ ሰማያዊና ምድራዊ ዓለም ያለ እግዚአብሔር ፍቃድ ሲደባለቁ የተፈጠሩ የውድቀት ልጆች ናቸው። ከዘፍጥረት እስከ ራእይ፣ ከሄኖክ እስከ ዳዊት ታሪክ ውስጥ የእነዚህ ግዙፋን ጥላ ይታያል። ይህ ታሪክ ዛሬም ድረስ በሰው ልጅ አእምሮ ውስጥ ለምን እንደሚኖር ግልጽ ነው። ምክንያቱም እኛ ሰዎች ሁልጊዜም ከምድራዊ ዓለም በላይ የሆነ ነገር እንዳለ እናውቃለን። ኔፊሊሞች የዚያ ታላቅና አስፈሪ ምስጢር አካል ናቸው።